በውጭ ያሉ ሰዎች ስለ እርሻ ብትሏቸው ፍጥረታዊ እርሻ ነው የሚያዩት። ነገር ግን ሐዋርያ ጳውሎስ ማለት እናንተ የእግዚአብሔር እርሻ ናችሁ። አሜን በላችሁ። እኛ ራሳችን እርሻዎች። አሜን። ክርስቶስ ኢየሱስን የሕይወታችን ጌታና አዳኝ አድርጋችሁ ከተቀበላችሁበት ጊዜ ጀምሮ እስካሁን ድረስ የእግዚአብሔር እርሻ በእናንተ ላይ ምን እየተደረገ ነው? እየተሰራ ነው። አሁንም እንኳን አንተ ምን እያደረክ ነው ካላችሁ እየሰራ ነው። በማለት የእግዚአብሔር እርሻ በሆነው ላይ የእግዚአብሔርን ቃል ምን እያደረኩ ነው? እየሰራ። ይሄም ማወቅ አለብን ወገኖች። የእግዚአብሔር እርሻ ስለሆነ በዚህ በእርሻው ላይ የፈለግነውን ነገር ማዘራትም መዝራትም አንችልም። በሶሻል ሚዲያ የተለያየ ነገር ያልሆነ ነገር መዝራት አንችልም። ለምን ከተባለ እኛ የማን እርሻ ስለሆነ የእግዚአብሔር እርሻ በሆነው በእኛ ላይ መዝራት ያለበት የማን ቃል ብቻ? የእግዚአብሔር